እኔ ፈጣሪ ነኝ አለች እቺ ሴትዮ። እንዲህ ብለው የሚነሱ ሰዎች መጨረሻቸው በጣም የሚያዝናናና የሚያስቅ ነው የሚሆነው። የሷም ታሪክ የጀመረው ከማክዶናልድስ ነበር። ስሟም ኤሚ ይባላል። ታዲያም ይህንን ስራ እየሰራች ባለችበት ሰዓት ህልሞችን ማየት ጀመረች። ከህልሞቿ መሀል በቃ እሷ በቃ ከላይ ሆና ስታበራ እሷ ስትመራ ምናምን ይታያታል። በዚህ መሀል ነበር ታዲያ የሆነ ሰው ታወቀች፣ ዋይት ኢግል የሚባል ሰውዬ። ሁለቱም ታዲያ የተመቱ ናቸው አስተሳሰባቸው። እናም ገጠሙ። እሷም ያየችውን ህልም ምናምን ስትነግረው አንቺ የተመረጥሽ ነሽ፣ አንቺ አምላክ ነሽ፣ ያ ህልም ማለት አምላክ እንደሆንሽ ነው የሚያሳየው እያለ ይነግራታል። አፍቅሯታል። ፍቅሩ ደግሞ ለሱ በቃ እንደ አምላኩን የታየችለት። ኤሚን ስትሰማ ምን አለች? ኦ ማይ ጋድ እኔ አምላክ ነኝ አለች። ይቅር ይበላት ግን አለች። ከዛም እቅድ ማውጣት ጀመረች። እኔ አምላክ ነኝ፣ እንደ አምላክነቴ ምን ነው ማድረግ ያለብኝ፣ ምን ማሳካት ያለብኝ የሚለውን ነገር መጻፍና ማቀድ ጀመረች። ስታስበውም ደግሞ ይህን ነገር ለማሳካት ቤተሰቦቿን ጥላ በቃ ይህን ዓለም ለማዳን መውጣት አለብኝ አለች። ከዛም ባሏንና ልጆቿን ጥላ ከምትኖርበት ቴክሳስ ወደ ኮሎራዶ ሄደች። እዛም ልክ እንደደረሰች ዋይት ኢግል ተቀበላት። አምላኬ መጣሽ አላት ማለት ነው። እሷም ራሷን እናት አምላክ ብላ መጥራት ጀመረች። እሱ ደግሞ በዛ በኩል አባት አምላክ ብሎ ራሱን መጥራት ጀመረ። ይህን እንቅስቃሴ ማድረግ ጀመሩ። ኦንላይን ላይ ፖስት ማድረግ ጀመሩ። ስለዚህ እምነት ችግሩ የሚጀምረው ግን ከዚህ በኋላ ነው። ምክንያቱም ያሉት ፈረንጅ ሀገር ውስጥ ነው። ፈረንጅ ሀገር ውስጥ ምንም ይላራችሁ ይከተሏቸዋል። እነሱንም ተከተሏቸው። ኦንላይን ላይ እምነታቸውን መስበክ ጀመሩ። አንዳንድ ፎሎወሮችም ማግኘት ጀመሩ። እንደነሱ ጤን ያለባቸው ነው ማለት ነው። ታዲያም ይህ ነገር እየቆየ መጥቶ አመታቶችን አሳለፈ። እናም እሷ አሪፍ ተከታዮችን ማግኘት ጀመረች። ግን ችግሩ ዋይት ኢግልን ወይም ደግሞ እኔ አባት አምላክ ነኝ እያለ ራሱ ሲጠራ የነበረውን ሰውዬ ተወቹ። ከሌላ ሰው ጋር ግንኙነት ጀመረች። ከሌላ ሰው ጋር ግንኙነት ስትጀምር ያን ሰውዬ አንተ አባት አምላክ ነህ ትለዋለች። እኔ እናት አምላክ ነኝ፣ አንተ አባት አምላክ ነህ፣ ከኔ ጋር እስከሆንክ ድረስ አንተ አባት አምላክ ተብላ ትለውና ወደ እሱ ትዞራለች። አብራው የሆነችው ሰው ደግሞ ሁለተኛው ሰው ከተከታዮቿ መሀል ነበር። ስሙ ሚጌል ይባላል። ታዲያም ከሚጌል ጋር ሆና ለዚህ እምነታቸው ስም አወጡለት። ምን ብለው? ላቭ ሃዝ ዎን ወይም ደግሞ ፍቅር ያሸንፋል ብለው ለእምነታቸው ስም አወጡለት። እኛ ሀገር አንድ እምነት ያቋቁም ነበር እንደዚህ ተመሳሳይ ነገር የሆነ ምን ነበር? ሰላማዊ ፍቅር ብቻ እንዲህ የሚለው ሰው ያስታውሳችሁታ። ደግሞ ስማቸውም ተመሳሳይ ነው። እሱም የሆነ ፍቅር ምናምን ነው የእምነቱ ስም። እሱም ያቋቋመው እነሱም ያቋቋሙት ፍቅር ያሸንፋል ነው። የነሱ ደግሞ አይ ቲንክ ከነሱ ኮርጆ ሊሆን ይችላል ብዬ አስባለሁ። ወይም ደግሞ እሱ ባይኮርጅም ሰይጣኑ ኮርጆ ነው የሚሆነው። ከነሱ ኮርጆ ለሱ ያስተማረው ማለት ነው። ብቻ ወደ ታሪኩ ስንመለስ ፍቅር ያሸንፋል ብለው በደንብ ማደራጀት ጀመሩ። ተከታይም ማፍራት ጀመሩ። ሚጌል ደግሞ ሂሳብ ላይ በጣም ጎበዝ ነው። ሂሳብ ላይ ኮንትሮል ማድረግ ጀመረ። እንዲሁም እምነቱንም ወደ ቢዝነስ እየቀየሩት መጡ። እናም በአካል መገናኘት አለብን መሰብሰብ አለብን ይላቸዋል። እነሱም መሰባሰብ ጀመሩ። ሲሰበሰቡ ደግሞ እሷን የራሷን ስብከት ሰብካለች። ምን እያለች? እኔ ማለት ከ600 ቢሊዮን በፊት የነበርኩ ነኝ። እኔ ብሞትም ወደ ሰው እየተቀየርኩ ነበረ። ክሊዮፓትራ ራሱ እኔ ነበርኩ፣ የግብጿ ንግስት ማለት ነው። በዚህ ብቻ አላቆመች። እኔ ከሞቱ ሰዎች ጋር ራሱ ግንኙነት ማድረግ እችላለሁ። እናም እንዳዋራችሁ የምፈልጉት ማንን ነው? ቱፓክን ነው? ማይክል ጃክሰንን ነው? ንገሩኝ። እኔ የፈለጋችሁትን ሰው ማዋራት እችላለሁ ትላችኋለች። ይሄም ብላ ብቻ ግን ብታቆም አሪፍ ነበረ። ትልቅ ችግር መፍጠር የጀመረችው ምን ስትል ነው? ሰዎችን በመንካት መፈወስ ይችላሉ ስትል ነው። ለዛውም ቀላል የሚባል በሽቶች አይደሉም፣ ካንሰር እንዲሁም በኦቲዝም የተጠቁ ሰዎችን በመንካት ማዳን እንችላለሁ ትላቸዋለች። ከዚህ ሁሉ የባሰውና ትልቁ ችግር ምንድነው ታውቃላችሁ? ማመናቸው። አመኗት። አሁን ፍቅር ሲዝም ውጪ ቢሆን እንዳለ በቃ ፈረንጅ እንዲህ ብሎ ነበር ታገኙት ማለት ነው። እና እነሱ በዚች ሴትዮ አመኑ። ከዛ ግን ይሄ ሁሉ ነገር የመጣው ከምን ነበር ብያችሁ ነበር? ከቢዝነስ አንጻር አልነበር? ሰዎችን ማስከፈል ጀመረች። በእምነት የሚመጣ ነገር ደግሞ ከባድ ስለሆነ ሰዎች በሺህ የሚቆጠር ዶላሮችን ይከፍሏታል አንድ ሰው ራሱ። ለነሱ ደግሞ ትልቁ ጉዳት የሚሆነው ምንድነው? በዘመናዊ መልኩ የሚሰጠውን መድኃኒቶች አትጠቀሙ፣ አቁሙ፣ እኔ አድናችኋለሁ እያለች መድኃኒታቸውን እንዳይወስዱ ታደርጋችኋለች። እናንተ የሚያስፈልጋችሁን መድኃኒት እኔ ጋር ታገኛላችሁ፣ እኔ እሸጥላችኋለሁ። ዓለማዊ መድኃኒት አትግዙ እያለች ቅባት ትሸጥላችኋለች። የሚገርመው ነገር እዚህ ጋር ብር መስራት ትፈልጋለች፣ ግን ራሷ የምትሸወደችበት ነገር አለ። ምንድነው? ይህንን ቅባት ራሷ ትጠጣዋለች። በተጨማሪ ደግሞ በጣም ትሰክራለች። በየቀኑ ራሷን እስከምትስት ድረስ ትጠጣለች። በቃ ሰክራ የሆነ ቦታ ነው የምታገኟት ራሷን ስታ። በነገራችን ላይ አንድ ማወቅ ያለባችሁ ነገር እቺ ሴት ወደዚህ ነገር ውስጥ ሳትገባ በፊት ባል ነበራት፣ ልጆች ነበራት። እሱን ነገር ጥላ መታ ነው አሁን እንደዚህ አይነት ህይወት እየኖረች ያለችው። ጊዜያቶችም አሁን አልፈው 2014 መጣ እንደ ፈረንጆች አቆጣጠር። በዚህ ሰዓትም ታዲያ ይሄ አስቀያሚ እምነት ያቋቋመችው ከኮሎራዶ ወደ ካሊፎርኒያ ሄደ ሙሉ ግሩፑን ይዞ። አብራቸውም ስትሄድ ታዲያ 20 አገልጋይ አላት። 20 አገልጋይ አብሯት ነው የሚኖረው፣ አብሯት ነው የሚንቀሳቀሰው። በሷ ያምናል። እሷ ፈጠረች ብሎ ነው የሚከተሏት። ኦንላይን የሚከተሏት ደግሞ
በጣም ብዙ በጣም ማለት ነው። ስራዋን በዚህ በኩል ደግሞ አሪፍ ሆኖላታል። ኦንላይን ትሸጣለች ይሄንን ቅባት። ግን ትንሽ በአሁኑ ትንሽ አፕግሬድ ያደረጉት ምንድነው ኦንላይን የማዳን ሲስተም ከፍተዋል። ምንድነው ስካይፕ ኦር ደግሞ ፌስታይም ኦር ደግሞ በምን ልበላችሁ ቪዲዮ ኮል ብር ትከፍላላችሁ። እሷ በቪዲዮ ኮል ታወራታላችሁ። ስታወራት እናንተ ትድናላችሁ ትላችኋለች። ከዛ እናንተ ሌላ ሀገር ሆናችሁ እውነት ነው አምላኬ ድኛለሁ ትላላችሁ። አሁን ደግሞ አመታቶች አልፈው 2018 ይመጣል እንደ ፈረንጆች አቆጣጠር። ይሄኔ ነው ታዲያ ነገሮች ትምስምስ የሚወጡት። ምክንያቱ ደግሞ አዳኝ ነኝ እንዳላለች ራሷ ታመመች። አብዛኛውን ጊዜ እንዲህ አምላክ ነኝ አዳኝ ነኝ የሚሉ ሰዎች መጨረሻቸው ይሄ ነው የሚሆነው፣ ራሳቸው ይታመማል። ህመሙም ደግሞ በጣም ከበዳት። በጣም በቃ ቪዲዮ ላይ የወጣች በጣም ህመም ውስጥ ነኝ ማለት ጀመረች። እንደዚህ የሆነችበት መንገድ ግልጽ ሊሆን የሚችለው አንደኛ በየቀኑ በጣም ነው መጠጥ የምትጠጣው አልኮል ማለት ነው፣ ራሷን እስከምትስት። ይሄ ለጤና ጸር ነው። በዛ ላይ ደግሞ እንደዚህ አይነት ሁኔታዎችን ስታይ ምንም አይነት ዘመናዊ ሕክምና መውሰድ አልፈለገችም ሊያሽሏት የሚችሉ። ይሄ ነገርም እያደረ መጥቶ ከወገቧ በታች ማዘዝ አልቻለችም፣ ወይም ደግሞ ከወገቧ በታች ፓራላይዝ ሆነች። የትም ስትሄድ አሁን ታዲያ በሸክም ነው። የሆነ ሰው መጥቶ ብድግ ያረጋታል፣ የምትፈልግበት ቦታ ይወስዳታል። እንደዛ አድናለሁ አዳኝ ነኝ ስትል የነበረችው ሴትዮ ማለት ነው። ከቦታ ቦታ የሚያንቀሳቀሳትም አንድ ሰው አለ፣ ስሙም ጄሰን ይባላል። ይሄም ሰውዬ እንደተለመደችው ከዚህ በፊት አባት አምላክ እንደሚባሉት ይሄኛው ወደ 6ኛ ምናምን ነው። ባይዘው ብዙ ቀያይራለች። ልክ ከእሷ ጋር ስትሆኑ ምድር የምትባሉት አባት አምላክ ነው የምትባሉት፣ እሷ እናት አምላክ እና እሱ በቃ ከቦታ ቦታ እያንቀሳቀሰ የምትፈልገው ቦታ ይወስዳታል። አምላክ ተብዬዋን ማለት ነው። ይሄ ህመም ላይ ሆናም አመታቶች አለፉ አሁን። እናም በዚህ በጣም መጎዳት ጀመረች። ኪሎዋ ሁሉ ወደ 34.5 ገባ። 34.5 በጣም ከስታ ማለት ነው። በሱ ብቻ አይደለም ቅባት እያለች ለነሱ የሚሸጥላቸውን ራሷ መጠቀም ሲጀምር የቆዳዋ ከለር ሁሉ መቀየር ጀመረ። የሆነ ከሰው ከለር ይወጣ። ይሄ እዚህ ጋር የምታዩት የራሷ ፎቶ ነው። እንደዚህ ነው ከለሯ መቀየር ጀመረው። የሆነ እንዴት ነው ልብ ብላችሁ ካያችሁት በደንብ የሆነ የብረት ቀለም የሆነ ብቻ ሰዎች ላይ ፊታችሁ ላይ ካልተቀባችሁት በስተቀር በተፈጥሮ ሊሆን የማይችለውን የቆዳ ቀለም እሷ ፊት ላይ መታየት ጀመረ። ልብ ማለት ስትጀምር ይሄ ነገር ሰውነቷን አካሏን ማየት ስትጀምር ልትሞት እንደሆነ ገባት። ልትሞት እንደሆነ ስታቅ ደግሞ ተከታዮቿን ሆስፒታሉ ሰዱ ትላቸዋለች። እነሱ ምን አሉ? በጭራሽ እምቢ ያሉበት ምክንያት ደግሞ ራሷ ኤሚ ያስተማረቻቸው ትምህርት ነው። ዘመናዊ ሕክምና ማድረግ እንደሌለባቸው ምናምን ራሷ አስተምራቸው እነሱ እምቢ ያሉ። ጥሩ አይደለም ጀመሩ። በራሷ ትምህርት ራሷን ከለከሏት ማለት ነው። እንኪ ይህን ውሰጂበት እያሉ ራሷ ያመጣችውን ቅባት ይሰጧታል ማለት ነው። ያድናል ያለችው። ወላ የሚደንቀውና የሚገርመው ነገር ኤሚ ሲመራት እኔ በቃ አምላክ አይደለሁም ፍቱኝ ብላ ነበር። ግን ተከታዮቿ ኖ አንቺ አምላክ ነሽ፣ ይሄ የሚያሳስትሽ መጥፎ ነገር ነው፣ አምላካችንማ ነሽ ብለው ገገሙባት ማለት ነው። አስቡት፣ ራሳችሁ ሰብካችሁ ራሳችሁ ስትጠመዱ ማለት ነው። ቆይ ያያችሁት ነገር ድራማ ቢሆንስ ፈጥሬ ቢሆንስ ስትላቸው እኛ በአይናችን አይተናል አንቺ ስትፈውሽ እያሉ በቃ ስግጥ ብለው ገገሙባት ማለት ነው። እሷ ላይ ምንም ሆስፒታል ሊወስዷት አልቻሉ። ታዲያም አሁን 2021 ነበረ እንደ ፈረንጆች አቆጣጠር። በዚህ ሰዓት እሷን ወደ የሆነ ቦታ ይወስዷታል። እዛ ቦታ ላይ ቆዳዋ አሁን ብሶበታል። ወለ ማስክ ያረገች ነው የሚመስለው። የሆነ ሰማያዊ አትሉት የሆነ አረንጓዴ የሆነ እንዴት ነው ሴቶች ለምናምን የምትቀቡት አቮካዶ ምናምን እንደዛ በቃ ተቀብታ ነው የሚመስለው። ይሄም ሁኔቷ ታዲያ ብዙ አልቆየም፣ ወዲያው ጸጣለች ማለት ነው፣ ሞተች። ይደነቀኝ ከዚህ በኋላ ተከታዮቿ ያደረጉት ነገር ነው ማለት እንዳመኗት ግልጽ ነው። ስለዚህ ምን ብለው አሰቡ? ከነ አካሏ እሷ ትሄዳለች ታርጋለች ምናምን ብለው ማሰብ ጀመሩ። በዚህም የተነሳ መሞቷን ለፖሊስ ወይም ደግሞ ለአካባቢው መንግስት ምናምን ስትሞቱ ያው ሪፖርት መደረግ አለበት አላደረጉ። በቃ የሆነ ወይ የምትነሳ ወይ የሆነ ነገር የምትሆን ነው የመሰላቸው። ብትሞትም እሷ እነሳለሁ በሌላ አካል ምናምን ስላለች በቁም ነገር ራሷ አላዩትም መሞቷን። እና ምን አደረጉ? ተራራ ስትወጡ እንደውም የተለያየ ቦታ ሜዳ ላይ ስትተኙ ውስጥ ገብታችሁበት የምተኙበት አለ። ልክ እንደ ብድር ብስበሉት ለማስረዳት ያክል ማለት እሱ እስከትቷትና ዚፑን ዘጉት። ከላይም ታዲያ በሚያብለጨለጭ ነገር ላይት ምናምን ዲኮር አድርገው አስቀምጡ። በዚሁም ግን አላቆሙም። መኪና ላይ ጫኗትና ከላይ ካሉበት ቦታ ወደ ኮሎራዶ ተመለሱ። ኮሎራዶ መጀመሪያ አባት አምላክ ነህ ተብሎ ወደ ነበረው ወደ ሚጌል ነው ሄደችው። እዛ አገኘችው ማለት ነው፣ ያው ተከታያ የነበረው። እነሱ ደግሞ ወደዛ ይዘው የተመለሱበት አንደኛ ምክንያት ምን ነበር ያልኳችሁ? ሚጌል ለዚህ እምነት በጣም በቃ ለመሰፋት ምክንያት ነበር። ምን እንደሚያደርጉም በሁኔታው ግራ ስለገባቸው ነው የእሷን ሬሳ ይዘው ወደሱ ሄዱት። የታለች ሲልም ጠቅልለው እዛ ጋር አስቀምጠውለታል። ዲም ላይት ምናምን ላይ ያደርገው ማለት ነው። ሚጌል ሜንሴ ግራ ገባው። አስቡት፣ ከእሷ ጋር ሆኖ ሲሰብክ የነበረው ከእሷ ጋር ሆኖ እምነቱ ነው እያለ ሲያወራ የነበረው ሰውዬ እነዚያ የተሰበኩት ሰዎችም መጥተው ምን ማድረግ ነው ያለብን ሲሉት ይቺ ነገር እኔ ምንም አውቀው ነገር የለም ብሎ ፖሊስ ጋር ደወለ እና ሪፖርት አደረገ። ፖሊስም መጣ፣ ሬሳውን አየና 7 የሚሆኑ ሰዎችን ወዲያው አሰረ። የእሷ ተከታይ የነበሩትን ወይም ሚጌል ጋር የመጡትን ማለት ነው። የመጀመሪያ ክሳቸውም የሆነው የሞተ ሰው ወይም ደግሞ ሬሳ በአግባቡ አለመቅበር በሚል ነበር። ግን
ከትንሽ ቀናቶች በኋላ ይሄ ክሳቸው ውድቅ ሆነ። ምንድነው ምክንያቱ? እምነት። ይህን ነገር ሆን ብለው ወይም ደግሞ ለጥፋት እንዳላደረጉት ካወቁ በኋላ እንዳለ ክሳቸው ተነሳላቸው፣ በነጻ ተለቀቁ። የዛሬ እውነተኛ ታሪካችን ይህን ይመስላል። አደራ ምላችሁ ፍቅር ሲዝም ከሀገር እንዳይወጣ። ከሀገር ከወጣ ህዝቤ እንዳለ እንዲህ ነው የሚለው ማለት ነው። የሚከተለው አያጣም። እንግዲህ ይህን ይመስላል እውነተኛ ታሪካችን። በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ